እንዳይሹ ስላንቺም እንዳታወራ ብዙዎችን አንቺ ድራማ ነው ብለሽ የምታስቢውም እኔ የእውነት እያረኩ ነው ለማስተካከል ብዙ እየሞከርኩ ነው እየመከርኳት ነው እና ሱመያ እባክሽ ተለመኝ እባክሽ ልለምንሽ አዩን ማባራት የምትይ ከሆነ አባርልሻለሁ የፈለግሽውን ነገር ሆነልሻለሁ እና አትጨክኝ እንደዚህ ዛሬ ነገ እንገናኛለን ዛሬ ነገ ተበቀለኛለች ያናድርኳትን ትንሽ ታንከራተኝና ተግስቴን ታየውና ትፈተነኝና ከሷ ጋር መኖሩን ከሷ ጋር መዞሩን መከተሉን እሷን መፈለጉን ተስፋ አልቆረጠም ብላ አንድ ቀን እሺ ብላ ይቅርታዬን ተቀብላ ይቅርታ አድርጋልኝ አብራኝ ትኖራለች ትመጣለች እየጠበኩሽ ነበር አሁን በጣም ይሄን ያለ ምን አርግሽ ነው በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወዲና የተከበራችሁ የቻናሌ ተከታታዮች በሙሉ ሰላም እያልኩ እንግዲህ ዛሬ ያው ሰይድን እንደሰማችሁት በጣም በሚያሳዝን ሁኔታ መጥቷል ማለት ነው የእውነት ወንድ ልጅ እንደዚህ ለካ ማለት በጣም ሰይድን አደነኩት ማለት ነው እንደዚህ በቃ እንደዚህ እየለመናት ራሱ እሷ ለምን እንደዚህ አትሆንም ማለት ነው ለምን እሺ ብላ አትመጣም ካለችበት ማለት ነው ብቅ በይሱም ሰይድ እንደዚህ እየለመነ የኔ ቆንጆ ንግስቷ ምናምን እንደዚህ እያከበረሽ የእውነት እንደዚህ የሚያከብር ባል አይገኝም ማለት ነው እውነቴን ነው የምነግርሽ ማለት ነው ስለዚህ አሁን እሷ የሱመያና የሰይድ እንደዚህ እንትን የሚለው ታውቃላችሁ ሁላችሁ ማለት ነው የካህዩ ጋር ያለው ሪሌሽን እንደዚህ በቃ ግንኙነት ምናምን እሷ ያንን ነገር አትፈልግም ማለት ነው አዩ እብድ ናት በቃ እብድ ማታለች ወንድ ሳይቀር ራሱ ትገጥማለች ማለት ነው ስለዚህ በዛ ሁኔታ አብሮ ለመኖር ራሱ ስለከበደት መሰለኝ ያው ያን ነገር ራሱ አስተካክላለሁ ምንም ችግር የለም ይፈልግሽውን አደርጋለሁ እያለ አሁን ሰይድ እስከ ዛሬ ድረስ እንትና አላለች ማለት ነው ስለዚህ እሷን ፍለጋ አሁን ጎንደር ሄደ ባህር ዳር ያልሄደበት የለም ሐዋሳ ማን ነው ሐረር ድሬዳዋ ምናምን እዛ ድረስ ሄዷል ማለት ነው አንቺ ፍለጋ ማለት ነው አንቺ ግን እዛ ሲሄድ በጎን ተሸለቀሽ ትያለሽ ማለት ይሄን ሁሉ ድራማ ያን ሁሉ ትቶ አሁንም የመጨረሻዬ ሐሳብ በቃ የመጨረሻዬ ነው ብሎ መጥቷል እንግዲህ ስለዚህ ይሄን ቪዲዮ ደግሞ አይተሽ አንቺ ወዲያው ካለሽበት ወጥተሽ አለው ናይ ልጆች አባት እንታረቅ ምናምን ብለሽ አብረሽ መንጣት አለብሽ ብዬ አስባለሁ ማለት ነው ይሄን ቪዲዮ አይተሽ በሽም እርግጠኛ ነገ ወይንም ከነገ ወዲያ አብራችሁ ቪዲዮ ተሰራላችሁ ብዬ ተስፋ ይኖረኛል እንዲሁም ደግሞ ያው ሱመያ ብዙ ደጋፊ ያላት በኮሜንት ራሱ ኮሜንት ላይ አንብቤያለሁ አዩን ተዋትና ምናምን ብዙ ኮሜንት እሱም ራሱ ያለው እንደዛ አዩን ተዋት ካልሽኝ ተዋዋለሁ ስለዚህ የፈለግሽውን ነገር አረጋለሁ ካለሽበት አለሁ በይና ነው ቶሎ አብረን ኑር እያለ ነው ልጆችን አሳየኝ እያለ ነው ስለዚህ ከዚህ በላይ ምንም ሊልሽ አይችልም 10 ጥፋት ቢኖርበት ራሱ ይሄን እንደዚህ እየለመነሽ ያን ነገር ትተሽ አብረሽ መንጣት ይሻልሽ ነበር ማለት ነው ስለዚህ አሁንም ማለት ነው አሁንም የሱመያ ደጋፊ ነን የምትሉ ደጋፊዎቿ ስልክ ልትቀያየሩ ትችላላችሁ ያን ነገር እናንተም ልትመክሯት ይገባል ማለት ነው በመስመር ደውላችሁ ስለዚህ ሰይድ በጣም እንደዚህ ስሜታዊ ሆኖ ይሄ እውነት በጣም አሳዘነኝ ማለት ነው ይሄ ከምን እንዲያስቻላት ማለት ነው እንደዚህ እኮ ነው እየለመናት እንዴት አስቻለሽ ወይ ሱመያም ማለት ነው እንዴት አስቻለሽ እርግጠኛ ያው አብራችሁ ናችሁ ቪዲዮ እንደምትሰሩ እርግጠኛ ነኝ እናንተም ደግሞ እንደዚህ ስልኳን የምታውቁ ምናምን ካላችሁ ምከሯት ማለት ነው ምከሯት ጓደኛ ለመቼ ነው ጓደኛችሁ ከሆነች ምከሯት ማለት ነው ሱመያ አዩን ተዋለሁ አለ አዩን ተዋለሁ በቃ አንቺ ፈለግሽውን አድርጊ ፈለግሽውን ጠይቂኝ አረጋለሁ ማለት ነው ስለዚህ ሱመያም ካለችበት መጣ ያው አብረው ቪዲዮ ሰርተው አብረው እንደሚመጡ ተስፋ ይኖረናል እስቲ ደግሞ የሰይድ ቆይታ በምን አይነት ቆይታ እንደቆየ እስቲ እንየው ማለት ነው እስቲ ወደ ቪዲዮ አሳበሽ ፈርተሽ ምትሸሽውን ነገር አቁሚ ልታርቆም ነበር ልገናኛው ማስቤ ነበር ልጆቹንም ላሳየው ፈልጌ ነበር ብዙ ነገር ትያለሽ ግን መልሰሽ ሰበቧን አዩን ታርጊያለሽ ታሳቢያለሽ በቃ የተፈጠረው ተፈጠረ ብዙ ጊዜ ለመንኩሽ ተንከራተትኩ አብሬሽ አሁንስ ተስፋ ቆረጥኩ ደከመኝ ዛሬ መጨረሻዬ ከዚህ ቪዲዮ በኋላ ስምሽንም አልጠራም
ይሄን ቪዲዮ አይተሽ ይሄን ቪዲዮ እንደሰማሽው ካለሽበት ሮጠሽ እንድትመጪ እንገናኝ፣ እንታረቅ፣ የምትፈልጊው ነገር ላድርግልሽ፣ የምትፈልጊው ነገር ላድርግልሽ፣ እንደዚህ አድርግ ብለሽ ምክንያት የሆነ ነገር አስቀምጪ። ሰው እኮ ያለ ምክንያት እንትን አይደለም። መታረቅ ፈልግ ነበር፣ ልጆቹን ላሳየው ፈልግ ነበር፣ ግን አዩ እያልሽ እንቅፋት ሁሉ ጊዜ ግን የምትለው ነገር ካለች ከባድ ነው። ግን ለዚህ ብዬ ተውኩ፣ ግን ለዚህ ብዬ ቀረው፣ ግን ይሄን ነገር ተጠራጠርኩ፣ ግን ይሄን ነገር ፈራው የምትይ ከሆነ ሁሌ እንደዛ እያልሽ ልትኖሪ ነው ማለት ነው። ስለዚህ ሱመያ እባክሽ ተለመኝ፣ ንግስት ሱመያ እባክሽ። እውነትም ንግስት ነሽ አንቺ፣ ጀግና ነሽ። በቃ አንበረከክሽኝ፣ አልቻልኩም እና ከቤትም ከሰፈር ምራቅ ብዬ ዛሬ ቢሮ ውስጥ ሆኜ ነው የምለምንሽ እና እባክሽ ተረጅኝ። የሆነ አንድም ቀን ባባ ሳትል ገና ዳዴ ስትል እንኳን ሳሊያት ቆማ በእግሯ ልትሄድ ይኸው ተወልዳ ገና በ2 ወሯ ነው ምናምን ነገር ትቻት ዞር ያልኩት። አሁን ይኸው እሷም አድጋ ሳሊያት የአባትነትን ፍቅር ከልጅነቷ ሳታይ እንደ ጀሚላ እንደዚህ ፂሜን እያዘች ሳትቦጭረኝ ሳትታገለኝ እሷም እያደገች ነው። እና ሱመያ እባክሽ እያለቀስኩ ልለምንሽ፣ እያለቀስኩ ልለምንሽ፣ ይሄ የመጨረሻ ነው። በቃ ካሁን በኋላ አንቺንም አልለምንሽም፣ ስምሽንም አልጠራም። በቃ አለ ያለ ቀን ይቆርጥልኛል ማለት ነው። እና ሱመያ አርግልኝ የምትይውን ነገር በሙሉ ላርግልሽ ዝግጁ ነኝ። አዩንም ተዋት የምትይኝ ከሆነ ተዋታለሁ። አልፈልግም አዩንም ከቤት አስወጣት፣ እኔ እናንተ ብቻ እንኖር የምትይኝ ከሆነ እንኖራለን። አንቺ የምትፈልጊውን መስፈርት የምትፈልጊውን ነገር አስቀምጪ። እንዲህ አይነት ነገር ነው የምፈልገው ከአንተ ጋር ለምኖር በይ፣ እኔ አረግልሻለሁ። አዩን ተዋት ካልሽ ተዋታለሁ። በቃ ግን ከዚህ በፊትም እንደተናገርኩኝ እቺ ጣት ቆስላለች ብለን የራሴ ጣት ነው ቆስሏል ይሸታል ብዬ ቆርጬ መጣል አልችልም። ያው እሷንም አንዴ ሚስቴ ነች ብዬ ያገቧት ሚስት ናት። ተበላሸች፣ ጸባያ መጥፎ ነው፣ ጸባያ ስለማይሆን ብዬ ዝም ብዬ ጸባያን አሳቤ ማባረር ያው ይከብዳል። ለማስተካከል ለማስተማር መምከር ነው እየጣርኩ ነው። ከካሜራ ጀርባን ብዙ ነገር ፊት ለፊትም እንዳይሹ ስላንቺም እንዳታወራ ብዙዎችን አንቺ ድራማ ነው ብለሽ የምታስቢውም እኔ የእውነት እያረኩ ነው። ለማስተካከል ብዙ እየሞከርኩ ነው፣ እየመከርኳት ነው። እና ሱመያ እባክሽ ተለመኝኝ፣ እባክሽ ልለምንሽ። አዩን ማባራት የምትይ ከሆነ አባርልሻለሁ። የፈለግሽውን ነገር ሆነልሻለሁ። እና አትጨክኝ እንደዚህ። ዛሬ ነገ እንገናኛለን። ዛሬ ነገ ትበቀለኛለች። ያናድርኳትን ትንሽ ታንከራተኝና ትዕግስቴን ታየውና ትፈተንኝና ከእሷ ጋር መኖሩን ከእሷ ጋር መዞሩን መከተሉን እሷን መፈለጉን ተስፋ አልቆረጠም ብላ አንድ ቀን እሺ ብላ ይቅርታዬን ተቀብላ ይቅርታ አድርጋልኝ አብራኝ ትኖራለች። ትመጣለች እየጠበኩሽ ነበር። አሁን በጣም ይሄን ያህል ምን አድርጌሽ ነው? በቃ ብዙ ጊዜ ለምኜሻለሁ። ያው አገባው በቃ የተፈጠረው ነገር ስተቱ ይቅርታም ብዬሻለሁ። እና ሱመያ እባክሽ ፕሊዝ ልለምንሽ እና መብራቱም እያስቸገረ ነው። ፓወር ዛሬ የለም። ካልሆነ ውጪ ወጥቼ ጨርስላችኋለሁ። ውጪ ቢሆን ቆሜ የቀረው መልእክቴ ማለት ነው። ይሄንን ነው ዛሬ ላችሁ የመጣሁት። እንግዲህ ቪዲዮውን እስኪ ላይቱም ጠፋ፣ መብራት ፓወሩ ደካማ ሆነ። ድርግም እያለ ስለሆነ ኮምፒውተሩ ምናምን እንዳይቃጠልብኝ ላጥፋው እና የቀረውን ቪዲዮ ጨርስላችኋለሁ። በተረፈው እስኪ ጠፋችም ያለችው እስኪጠፋ ድረስ እና ሱመያ ይህ መልእክት ለአንቺ ማስተላልፈው የመጨረሻ ነው። አንድ ይህን ቪዲዮ ካየሽ በኋላ ውሳኔሽ ቀጥታ መታረቅ ካልሆነ በስተቀር
አብረን እንድንሆን አርግልኛል ሲሆን ወይም ደግሞ እንደዚህ አይነት ነገር አርግልኝና እንደዚህ ይሆናል ብለሽ ንገሪኝ። ካልሆነ አሁንም እንደ በፊቱ ሌላ ሰበብ ሌላ ምክንያት የምታወሪ ከሆነ ስላንቺም አላወራም፣ ስምሽንም አላነሳም። በቃ አዩን ፍታልኝ፣ አዩን ተወልኝ ካልሽኝ ተወልሻለሁ። አዩ ከኔ ጋር ብቻ ሌላ ጣጣ የምታበዥ ከሆነ በቃ ካሁን በኋላ ስምሽን ላልጠራ የመጨረሻዬ ነው። ማን ካሁን በኋላ አንቺ ፍለጋ ወዴትም አልመጣም። እዚህ አዳማ መጥተሽ እዚህ አካባቢ ነች ቢሉኝ ራሱ አልወጣም፣ አንቺ ፈልገሽ እንደውለሽ ካልመጣሽ በስተቀር እና ሱመያ እቺ የመጨረሻ ማስጠንቀቂያ ነች፣ የመጨረሻ መልእክቴ ነች። ካሁን በኋላ ስምሽንም አይነት ቪዲዮ አንሰራም። አንቺም ተውኝ ብለሻል አይደለ? በቃ ትተነሻል። እሺ ብለሽ ካልሽኝ አዩን ተዋትና እኔ ልምጣ ካልሽ ይሄው መንገዱ ክፍት ነው። ከዚህ ቪዲዮ በኋላ ያለው ቪዲዮ አንቺ ዛሬ ካሁን በኋላ የምትለቂው ቪዲዮ ላይ ወይ እሺ ወይም ደግሞ የሆነ መክናሽ ካላቀረብሽ በኋላ